የአሜሪካና የእስራኤል ልብ ያራደው የኢራን ሚሳኤል ኢራን በ12 ቀናት ጦርነትም ሆነ አሁን ላይ ከአሜሪካና ከእስራኤል ጋር በገጠመችው ጦርነት የእስራኤልን ባለ 3 ንጣፍ የሚሳኤል መከላከያ በመጣስ ጥቃት በመፈጸም አደጋ እያደረሰች ትገኛለች። ምንም እንኳን አሜሪካና እስራኤል የደረሰባቸውን ሰብአዊና ቁሳዊ ውድመት በይፋ ከመናገር ቢቆጠቡም አንዳንድ ሾልከው የሚወጡ መረጃዎች ግን የኢራን ሚሳኤል እጅጉን አስፈሪና በጥቃቱም ውጤታማ ስለመሆኑ እየተነገረ ይገኛል። ውድ የአንኳር ዜና ቲዩብ ቤተሰቦች እንደምንቆያችሁ አሜሪካና እስራኤልን ስላርበደበደው የኢራን ባላስቲክ ሚሳኤል የምንነግራችሁ አለ። አብራችሁን ቆዩም። እስራኤል ራሷን ከማንኛውም ጥቃቶች ለመከላከል ባለ 3 ንጣፍ የሚሳኤል መከላከያ ስርዓት ዘርግታለች። የመጀመሪያው ንጣፍ አይረንዶም ሲባል ከዚህ አምልጠው የሚመጡ ሚሳኤሎች ደግሞ ዴቪድ ስሊንግና አሮ በተሰኙት ጸረ ሚሳኤል ስርዓቶች ተመተው አደጋ እንዳያደርሱ ታደርጋለች። ሆኖም ላለፉት 50 ዓመታት ያህል በራሷ አቅም የኒውክሌር የጦር መሳሪያና የሚሳኤል የጦር መሳሪያ አቅሟን ስታደራጅ የቆየችው ኢራን ጠላቶቼ የምትላቸውን ሀገራት ማጥቃት የሚያስችላትና የላቁ የጦር መሳሪያዎችን ስትገነባ ነው የቆየችው። በተለይ በባላስቲክ ሚሳኤሎቿና በድሮኖቿ ቴክኖሎጂ ረጅም ርቀት በመጓዝ ውጤታማ መሆን ችላለች። ቴሄራን ስለ ኢራን አስገራሚ የድሮን ቴክኖሎጂ አቅም በቀጣይ ቪዲዮ ልዩ መረጃ ወደ እናንተ ለማድረስ ቃል እየገባን ለዛሬ ስላስፈሪው የኢራን ሚሳኤል ማውራታችንን እንቀጥል። ኢራን አሁን በደረሰችበት የሚሳኤል ቴክኖሎጂ የገነባችው ፋታ 2 የተሰኘው ባላስቲክ ሚሳኤል ዓለም ላይ እስካሁን ከተፈጠሩት ሚሳኤሎች ሁሉ ይለያል። ይህ ሚሳኤል በዘመናዊነትና በሚያደርሰው ከፍተኛ ጉዳት አይደለም ልዩ የሚያሰኘው፣ በፍጥነቱም ይለያል። ፋታ 2 በሰዓት 17900 ኪሎ ሜትር ወይም 18000 ኪሎ ሜትር ያህል ይጓዛል እንደማለት ነው። ይህ ሚሳኤል በዚህ ፍጥነቱ እንደ አይረንዶም የመሳሰሉ ጸረ ሚሳኤል ስርዓቶች ምን እንደተፈጠረ እንኳን ማወቅ ሳይችሉ ነው ጥሷቸው በመግባት ከባድ አደጋ ማስከተል የሚችለው። ይህን ሚሳኤል ማናቸውም የጸረ ሚሳኤል ስርዓቶች እስካሁን ማነፍነፍ አለመቻላቸው የሚነገር ሲሆን በዚህ ምክንያት ውጤታማና አስፈሪ ሚሳኤል የሚል ስያሜ ለመጎናጸፍ በቅቷል። እዚህ ጋር ልብ ማለት ያለብን ኢራን ይህን ሚሳኤል ያመረተችው በራስ አቅሟ ብቻ መሆኑ እንዳይዘነጋ። ይህ ሚሳኤል ከተተኮሰ በኋላ በሃይፐርሶኒክ ሚሳኤል ፍጥነት የሚጓዝ ሲሆን ልክ ላይኛው ከባቢ አየር ክልል እንደገባ የሚሳኤሉ ጭንቅላት ከተሸካሚ ለይና ጉዞውን ይቀጥላል። የሚሳኤሉ ጭንቅላት ከተገነጠለ በኋላ ወደ ምድር በከባድ ፍጥነት መመለስ ይጀምራል። ከዚያም እንዲመታ ወደ ታለመለት ኢላማ ለመድረስ ወደ መሬት የሚያደርገው ጉዞ ኤሮዳይናሚክስ ዲዛይኑን በመጠቀም አሳሳች በሆነ መልኩ መጓዝ ይጀምራል። ከመሬት በላይ ከ11 እስከ 30 ኪሎ ሜትር ርቀት ላይ የሚጓዘው ይህ ሚሳኤል ልክ ኢላማው አካባቢ እንደተቃረበ ዝግዛግ በመምታት የአየር መከላከያ ስርዓቱን ግራ በማጋባት እንዲሰክሩ ያደርጋቸዋል። በቅጽበት አቅጣጫ የመቀየርና የመተጣጠፍ ብቃቱ ማናቸውም የአየር መቃወሚያዎች ሊያነፈንፉትም ሆነ ሊመቱት እንዳይችሉ አድርጎታል። ታዲያ ፋታ 2 ከማናቸውም ባሊስቲክ ሚሳኤሎች ለየት የሚያደርገው ይህ የመተጣጠፍ ብቃቱና ፍጥነቱ ነው። እስኪ ይህንን ሚሳኤል ከተለመዱት ባላስቲክ ሚሳኤሎች ጋር በማነጻጸር ልዩነቱን ለመረዳት እንሞክር። የተለመዱት ባላስቲክ ሚሳኤሎች ልክ ሲተኮሱ ፓራቦላ ቅርጽ ወይም ቀጥ ያለ መስመርን በመከተል ነው ጥቃት የሚያደርሱት። ነገር ግን ፋታ 2 ከዚህ ከተለመደ አሰራር የጸዳ ነው። ይህ ሚሳኤል ኤሮዳይናሚክስን በመጠቀም ኢላማውን እስኪመታ ድረስ አቅጣጫውን ይቀያይራል። ይህም የራዳር ስርዓቶችና አልጎሪዝምን ግራ እንዲጋባ ያደርገዋል። ምክንያቱም የአየር መከላከያዎች የተሰሩት መደበኛውን የባላስቲክ ሚሳኤል ለመከላከል ብቻ ስለሆነ ነው። የኢራን ሳይንቲስቶች ፋታ 2 ባላስቲክ ሚሳኤል በራዳር አይን ውስጥ ሳይገባ ማናቸውንም ኢላማዎች የመምታት አቅም እንዳለውም ይገልጻሉ። ለአብነት ምንም እንኳን የጉዳት መጠኑ ባይታወቅም ኢራን በአሜሪካዋ ግዙፍ የጦር መርከብ አብርሃም ሊንከን ላይ 4 የፋታ 2 ሚሳኤሎችን በመጠቀም ጥቃት ማድረሷ ተሰምቷል። ኢራን የእስራኤልን የአየር መቃወሚያ ደጋግማ በማለፍም በሀገሪቱ የጦር ሰፈሮችና መሰረተ ልማቶች ላይ ጉዳት ማድረስ የቻለችው ይህንኑ ፋታ 2 ሚሳኤልን በመጠቀም ነው። ኢራናውያን በእስራኤል ላይም ሆነ በሌሎች ኢላማዎች ላይ ጥቃት ሲፈጽሙ በርካታ ድሮኖችና ሚሳኤሎችን በአንድ ላይ በመጠቀም ነው። ልክ መደበኛዎቹ ሚሳኤሎችና ድሮኖች ኢላማቸው ላይ በማነጣጠር የአየር መቃወሚያዎቹ ስራ እንዲበዛባቸው ካደረገች በኋላ ኢራን ፋታ 2 የተሰኘውን አይምሬ ባላስቲክ ሚሳኤል አከታትላ በመላክ ድባቅ ትመታለች እንደማለት ነው። ኢራን ከምዕራባውያን ሊመጣ የሚችል ጥቃትን በመስጋት እነዚህ ሚሳኤሎች በበርካታ የሀገሪቱ ክፍሎች ላይ አሰባጥራ መትከሏን የተመላከተው። እነዚህ ሚሳኤሎች በተራሮችና ሚስጥራዊ በሆኑ አካባቢዎች መተከላቸው ደግሞ ከጠላት ጥቃት እንዲጠበቁ አድርጓቸዋል። ኢራን ወታደራዊ ኢላማዋን ለመምታት 100 ባላስቲክ ሚሳኤሎችንና 100 ድሮኖችን በአንድ ላይ ልትጠቀም እንደምትችል ይነገራል። ታዲያ እንደ እስራኤል ያሉ ሀገራት ምንም እንኳን 90 በመቶ የሚሆነውን እነዚህ ሚሳኤሎችና ድሮኖችን ማክሸፍ ቢችሉ እንኳን 10 በመቶ የሚሆነው የአየር መከላከያውን ጥሶ በመግባት ጥቃት ማድረሱ አይቀሬ ነው። አንድ የፋታ 2 ሚሳኤል ለብቻው አንድ ባለ ብዙ ወለል የመኖሪያ ህንጻን የማውደም አቅም እንዳለውም ይገለጻል። ታዲያ እነዚህ ፋታ 2 የተሰኙት ሚሳኤሎች ኢራን በአሜሪካና እስራኤል ለተቃጣበት ጥቃት እየወሰደች ባለችው የበቀል እርምጃ ላይ ልዩነት ፈጣሪ መሆናቸው ነው የተመላከተው። ኢራን በአሜሪካና እስራኤል የተወሰደባትን የአየር ብልጫ እያካከሰች ያለችውም በዚሁ ፋታ 2 የባላስቲክ ሚሳኤሎቿ ነው።